ይህችን ዓለም መውደድ ልብን ታውካለች፣ መንፈሳዊ አይንን ታጨልማለችና። ዓለምን የናቁ በዲያብሎስ ላይ የዘመቱ መነኮሳት በሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም ከትመዋል። ገዳማት በቅዱሳን አባቶችና እናቶች ጸሎት ታጥረው የሚኖሩ ስለ ሀገር ሰላምና አንድነት የሚጸልዩ የመነኮሳትና የመነኮሳያት ሰፈር ናቸው። ዛሬ ላይ ግን የሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም በችግር ላይ ይገኛል። ከድርቅ፣ ከጦርነት፣ ከማረፊያ በአታ ለመኖር፣ ከውሃ፣ ከመብራት፣ ከመንገድ አለመመቻቸት ጋር ገዳሙን አጽንቶ ለማቆየት የሚደረግ ግብግብ። ገዳማውያን ይጣራሉ። ምጽዋት ማድረግ ከእግዚአብሔር የሚሰጥ የርህራሄ ልብ ነው። ዳግመኛ ስማኝ ልንገርህማ፣ በእግዚአብሔር ቸርነት የሚሰጥ ምጽዋት ለሰው ማዘን፣ አንድም አስተካክሎ መስጠት። ቅዱሳን አባቶች ጀምረው ሳይፈጽሙ የተዉት መልካም ሥራ ምን አለ? እኔም እንደ አባቶቼ እስከ ፍጻሜው ከገዳማውያኑ ጋር ቆማለሁ። እናንተስ? ምንኩስና የተወደደ መድኃኒታችን ኢየሱስ ክርስቶስ እንዴት እንደኖረ ተመልክቶ በቅዱሳት መጻሕፍት እንደተጻፈው እርሱ እንደተመላለሰ ደግሞ መመላለስ ነው። እውነተኛ ምንኩስና እሱ ነው። ጌታችን በብቸኝነት እንደኖረ በብቸኝነት መኖር፣ እመቤታችን በብቸኝነት እንደኖረች በብቸኝነት መኖር፣ እነ ቅዱስ ኤልያስ በብቸኝነት እንደኖሩ በብቸኝነት መኖር፣ በታቅቦ መኖር። ከዚያ ነው የሚጀምረው ምንኩስና። ንዑድ ክቡር የሚሆን ሐዋርያ ጳውሎስ እንደኔ ብትኖሩ መልካም ነበር እንዳለው በሐዲስ ኪዳን እንዳሉት እንደነ ቅዱስ ጳውሎስ እንደነሱ መኖር ነው ምንኩስና። ምንኩስና በፈቃድ መደህየት ነው ይላሉ አባቶቻችን። እዚህ ያሉት ቤት ያላቸው ቤት እንደሌላቸው ነው የሆኑት። ዘመድ ያላቸው ዘመድ አልባ ነው የሆኑት። በፈቃድ መደህየት ነው ምንኩስና። የተወደደው መድኃኒታችን ኢየሱስ ክርስቶስ በቅዱስ ወንጌል ለአንድ ጎበዝ የመለሰው መልስ ይሄንን ያሳስባል። ፍጹም ልትሆን ብትወድ ያለን ሁሉ ሸጠህ ለድሆች ስጥና ተከተለኝ ያለው ይሄ ነው። ምንኩስና ፍጹም የመሆኛ ሙሉ ሕይወትን ለእግዚአብሔር መስጫ አስደናቂ ሕይወት ነው ምንኩስና። በፈቃድ መደህየት ነው። የተወደደ መድኃኒታችን ኢየሱስ ክርስቶስ በምኩራብ ገንዘባቸውን እንደገለበጠው በሬውንና ላሙን እንዳባረረው የመነኮሳት ሕይወት ከገንዘብ ከዝናና ከስልጣን ሕይወት የተለየ አድርጎ መኖር ነው። ገንዘብንም ስልጣንንም ዝናንም ያባረሩ ናቸው መነኮሳት የሚባሉት። ከሁሉ በላይ ግን መደህየት ብቻ ሳይሆን ዘውትር እግዚአብሔርን እያሰላሰሉና እያሰቡ በተመስጦ መኖር ነው። ሙሉ ጊዜን እግዚአብሔርን ደስ ለማሰኘት መፍቀድ ነው። መጽሐፋችን ያገባ እንዴት ሚስቱን ደስ እንደሚያሰኝ ስለ ሚስቱ ያስባል ይልና ያላገባ ግን እግዚአብሔርን እንዴት ደስ እንደሚያሰኝ ስለ እግዚአብሔር ያስባል ይላል። ምንኩስና በተመስጦ ሁሌም እግዚአብሔርን ሲያስቡ መኖር ነው። በዚህ በማር ቅዱስ ሚካኤል የሙት አንሳ የማር ቅዱስ ሚካኤል አንድነት ገዳም የተንጣለለውን ምድረ በዳና ዋዕዩን
ክርስቶስን ማሰቢያ አድርገው ታይቻለሁ። ምድረ በዳውን ቅድስተ ቅዱሳን አድርገው እንደ ቅዱስ ዳዊት ሲዘምሩ ተመልክቻለሁ። ይሄ የተመስጦ ሕይወት ጌታችን መድኃኒታችን ኢየሱስ ክርስቶስ ያለፈበት የተመስጦ ሕይወት ነው። ወደ ደብረ ዘይት ተራራ እየወጣ እየጸለየ ያድር ነበር። እሱ ሕይወት ነው። እዚህ የምንኩስና ሕይወት ውስጥ ያየ ነው። ምንኩስና የመታዘዝ ሕይወት ነው። የተወደደ መድኃኒታችን ኢየሱስ ክርስቶስ እስከ መስቀል ሞት ድረስ እንደታዘዘ ምንኩስና ለሁሉም የመታዘዝ ሕይወት ነው። አንገትን የመስበር ሕይወት ነው። ለዋኖቻችሁ ታዘዙ ተብሎ እንደተጻፈ ሁሉን ዋና ራስን ባሪያ አድርጎ ለመኖር የመታዘዝ ሕይወት ነው። በአጠቃላይ ምንኩስና ፍጽምት የሆነች ክርስቶስን የምታስመስል አስደናቂ ሕይወት ናት። ቅዱስ ጳውሎስ እንደተናገረው ሞታችኋል፣ ሕይወታችሁም በክርስቶስ ተሰውሯል እንዳለው በፈቃድ ለዓለም መሞት ነው። ቅዱስ ጳውሎስ እንደተናገረው ዓለም በእኔ ዘንድ ሞታለች፣ እኔም በዓለም ዘንድ ሞቻለሁ እንዳለው ቁሩን ሐሩሩን ታግሶ ስለ ክርስቶስ ሲሉ ራሳቸውን ባዶ አድርገው አስደናቂውን እግዚአብሔርን የምትመስለውን ሕይወት መኖር መጀመር ማለት ነው። እግዚአብሔር ያደረበት አሞኒዮስ እንደተናገረው ለቅዱሳን ያላቸው አንድ ጥሪት ፀሐይ ክርስቶስ እሱ ነው ብሎ እንደተናገረው እዚህ ላሉ መነኮሳት ያላቸው ጥሪት አንድ ፀሐይ ኢየሱስ ክርስቶስ ብቻ ነው። ዓለምን ተተወተው በዚህ በበረሃ ክርስቶስን አግኝተዋል። ምንኩስና ይሄ ነው። በዚህ ጸሎቱን በዚህ ተግባረ እዱን ይዘዋል። ስራ ፈታ አይደሉም። አስደናቂ ስራዎችን በእጆቻቸው አገር የሚታደጉ ሕዝብ የሚጠብቁ ጸሎቶችን ከከንፈራቸው በዚህ በሙታንሳ ማር ቅዱስ ሚካኤል አንድነት ገዳም በረሃው ስር ሲፈልቅ አይተናል። ቤተክርስቲያን ተስፋ አላት። በዚህ አባቶች ጸሎት፣ በዚህ አብነት ትምህርት፣ በዚህ ገዳም አይተናል። እነዚህን ሁለት ጡቶቿን ለመጠበቅ በሚደረገው ርብርብ ሁላችንም እጆቻቸውን ልንደግፍ ይገባል። እግዚአብሔር ከሁላችን ጋር ይሁን። አሜን።